ክቡር ድንጋይ ክፍል 5 የተፈራውን ያህል ችግር አልገጠመንም። ከጥቂት ደፍቶ ማዳመጥ በኋላ አይሱዙ ሞተሩን አግሎ ጉዞውን መቀጠሉን እንዳረጋገጥን ነበር እኛም ጉዟችንን የጀመርነው። ጅቦቹም ከሩቅ በመጮህ ባለፈ ቀርበው አደጋ አልፈጠሩብንም። የስምጥ ሸለቆ ጅቦች ድምፃቸውን እንጂ ጥርሳቸውን ተጠቅመውበት የሚያውቁ አልመስልህ በመጮህ ብቻ እንኳን እኔ ከፊት ለፊቴ ሰበርሰካ የምትለው የዝዋይ ቆንጆ እንኳን አንዳች ፍርሃት አላደረባትም። ታስታውቃለች። ብትፈራ ኑሮማ ጣት እንደገረፈው የበገና ክሮች እግሮቿ ይርበደበዱ ነበር። እኛ ውሾች የፈራ ሰውን ለይተን በማወቅ የሚወዳደረን የለም። ከፈራ ሰው ቋንጃ የሚወጣን የፍርሃት ጠረን በእውቁ አፍንጫችን በማነፍነፍ ከዝዋይዋ ቆንጆ ጉልበት የመነጨ ጠረን ሳይሆን የሚሸተኝ ከፍ ብሎ ያለ ሌላ ነገር ነው። ከፍርሃት ይልቅ በጥልቅ ሐሳብ ውስጥ የሰመጠች ትመስላለች። ምናልባት እያሰላሰለች ያለችው ስለተቃጣባት የመደፈር ሙከራ ሊሆን ይችላል። ዝቃጭ የሚል ቃል ብቻዋን ስታወጣ ሰምቻለሁ። ዝቃጭ ሁላ። ከኋላዋ ቱሱ ቱሱ እያልኩ ዝቃጭ የሚለው አባባሏ በጆሮዬ ደጋግሞ እያቃጨልብኝ ጀመር። ዝቃጭ ሁላ ስትል ለመደፈር የሞከረውን ሹፌር ብቻ አልመሰለኝም። ጠረንን እንጂ ልብን የማሽተት ጥበብ የለኝም። ቢኖረኝ ኑሮ በልቧ ውስጥ የሚመላለሰውን ሐሳብ ደርስበት ነበር። ሆኖም መገመት አያቅተኝም። ዝቃጭ ስትል ሀገሪቱ በገጠማት የሞራል ውድቀት ምክንያት የዘቀጠውን ትውልድ ጭምር ያጠቃለለ ጽርፈት ይመስለኛል። የዚህ ዘመን ትውልድ የዘቀጠ፣ የከሸፈ፣ ሞራል ቢስ፣ ወኔ ቢስ ወዘተረፈ በማለት የትችት ናዳ ያወርዱበታል። ለዝቅጠቱም ሆነ ለክሽፈቱ፣ ለሞራል ቢስነቱም ሆነ ለወኔ ቢስነቱ ግን መንስኤውን ያጣራ አሊያም ደግሞ የሚያሽር መድኃኒት ያመጣ የለም። ለዚህኛው ትውልድ ካለፈ ትውልድ ምን የተሻገረለት በጎ ነገር አለ ብሎ የመጠየቅ ተገቢ ነው። ከዛኛው ትውልድ ለዚህኛው ትውልድ የተሻገረለት ሞራል ቢስነት የለም? ጭካኔና ክህደት የለም? ራስ ወዳድነትና ስግብግብነት የለም? አድርበይነትና አጉንባሽነት የለም? እንደ ኒቆዲሞስ ቀን ቀን ከጲላጦስ ማታ ማታ ከኢየሱስ የማለት ኒቆዲሞሳዊነት የለም? የዛ ትውልድ የአስቆርጦ ይሁዳዎች ወደዚህ ዘመን ቀዳዳ ኪሳቸውን ሰፍተው አልተሻገሩም ብሎ ለሚጠይቅስ ምን ይመለሳል? ትውልዱን በመናቅስ ማስተማር ይቻላል? ለትውልዱ የሚቆይ ምን ሰራው ብሎ ራስን እንደመጠየቅ ያልዘሩትን ለማጨድ መሞከር ሞኝነት ነው። ባረጃ አቁማዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል። ሁለቱንም ይጠባበቃሉ። እንዲል ኢየሱስ አዲሱን ትውልድ በአሮጌው ትውልድ አመለካከት አቁማዳ ውስጥ አንቆ ለመክተት መሞከር ራሱን የቻለ አደጋ አለው። የወይን ጠጅም አቁማዳው መመርመር አለበት። የዛ ትውልድ ውርሶች ተፈትሸው መተላለፍ አለባቸው። ማሩን ከሬቱ ለይቶ ለማጉረስ ከመሞከር ይልቅ ትውልዱን ጨፍልቆ መናቅ መልሶ ያስንቃል እንጂ አያስከብርም። ይህ ሲባል ግን በትውልዱ ላይ የተጫኑት የትችት ወርጅብኞች ሐሰት ናቸው ማለት አይደለም። ይልቁንስ ፍጥጥ ብለው የሚታዩ ናቸው። ከፊት ለፊቴ የምትራመደው ቆንጆ እዚህ አደጋ ተጋፋጭ ሆናለች። የኔ ጥርሶች ባይኖሩ ኑሮ ከመደፈር አታመልጥም ነበር። ነገር ግን ለዚህ ኩነት እንደ ምክንያት ሊነሱ የሚችሉ ብዙ ዳራዎች አሉ። ከመዝቀጥ የመጣ ሞራል ቢስነት፣ የጫትና የአልኮል ሱሰኝነት እንዲሁም ዘመን አመጣሹ የወሰባዊነት ስሜት የሚጠቀሱ ናቸው። ሰው ያለው ያነበብኩት ጥናት እንደሚያረጋግጠው ኢትዮጵያን ከተጋረጡባቸው አደጋዎች ውስጥ አንዱ ከባድ አደጋ የአልኮል ሱሰኝነት ነው። ይህስ ከምን የተነሳ ነው ቢባል በቀቢጸ ተስፋ የተነጠቀው የማንነት እጦት፣ ድህነትና የኑሮ ውድነት ካስከተለው አድሮ ላይ ጠቅመኝ ፈጅቸው ይፍጀኝ ባይነት ወይም ደግሞ ከዚህ በላቀ ሌላ ምክንያት ነው። ይህን እያሰላሰልኩ ለምን ያህል ደቂቃዎች እንደተጓዝን ሳላውቀው ዝዋይ ከተማ ገባን። እራት ከተበላ በኋላ መድረሳችንን የከተማዋ ወጥወጥ መሽተት አረጋገጠልኝ። ይህ አፍንጫዬ ለዚህ ማስል መሆኑን የተመሰከረለት ነው። የማያሸተው የለም። እንኳን የተከፈተን ድስት ከርሰ ምድር ውስጥ ያለን የነዳጅ ጉድጓድ እንኳን አነፍንፎ ይደርስበታል። ከከተማዋ እንደገባን ተለይቻት መንገዴን ለመቀጠል አስቤ ነበር።
ነገር ግን እንደ ታማኝ ሰው ሳይሆን እንደ ታማኝ ውሻ ቤቷ ድረስ ልሸኛት ወሰንኩ። ከውሻነቴ የመነጨው ታማኝነት ምን ያህል ከጉዞዬ እንደሚያናጥበኝ አላውቅም። ዋናው ናውራ ጎዳና ወደ ቀኝ ከተወቹ በኋላ ከዝዋይ ቱሪስት ሆቴል ጀርባ ከሚገኘው ባሻ ሰፈር ገባች። ይህ ሰፈር የጉልቤዎች ሰፈር በመባል ይታወቃል። የባሻ ሰፈር ልጅ ነኝ ብሎ የዋሸ እንኳን ይፈራል። የዚህ ሰፈር ውስጥ ያለችው ኮረኮንች መንገድ እንደጨረሰች አንድ ብርማ የግቢ በር አንኳኳች። በሩን የከፈተችው ቀጭን ሴትዮ ከበሩ እኩል ነበር አፏን የከፈተችው። አንቺ በደህና ነው እስካሁን የመሸሽው ወይስ ተጎርሙሶ ነው አለች፣ እኔና እርሷን አፈራርቃ እየተመለከተች። መኪና ጥቼ እኮ ነውማ፣ በዛ ላይ የመሸብኝ ለአለቃዬ ማቅረብ የነበረብኝን ሪፖርት ረጅም በመሆኑ ነው። የጤና ኬላ ስራ የሚሰራ እኮ አይመስልም። ከስራው ይልቅ የወረቀቱ ጋጋታ ይበልጣል። በዛ ላይ ስለ አለቃዬ ከዚህ በፊት ነግሬሻለሁ። የፈጠረኝ እኮ ነው የሚመስለው። ከዚህ ንግግሯ በሩን የከፈተችው እናቷ ሙያዋም የጤና ባለሙያ መሆኑን ከመገንዘቤ በተጨማሪ አለቃዋ እንደሚያስቸግራትም አነፍንፌያለሁ። ደግሞ ምኑን አስከትለሽ መጣሽ የሚለው የእናቷ ጥያቄ ስለ አለቃዋ ማሰቤን ያስቆመኝ። ሴትየዋ ይህንን ብላ ስታበቃ ልጇን ከማስገባቷ ላይ በሩን ጠረቀመችብኝ። ልጅቷን መሸኘት የምችለው እስከዚህ ብቻ መሆኑ ቀድሜ ማሰብ ነበረብኝ። ሆኖም ግን ውሻነቴን በመርሳቴ የበሩ መጠርቀም ሆዴን ከሁለት ሰነጠቀኝ። ሆድ ባሰኝ። የውሻ ሆድ ብሶት ከሰው የላቀ መሆኑን አረጋግጫለሁ። ውሻ ሆድ ሲብሰው ማልቀስ አይችልም። የእንባ ጠብታ የሚያጥበው ስንት ብሶት አለ ለካ። አለማልቀስ በውስጠ ውሳጤ ቀበሮ የሚያስቀረው የብሶት ድማሚት ምንኛ ይጎረብጣል። ድማሚቱን የሚያፈነዳስ ከእንባ በቀር ሌላ ከወዴት ይገኛል? ይህኔ የበዓሉ ግርማ አጭር ግጥም ትዝ አለኝ። እምባ ይለኛል፣ ይተናነቀኛል፣ ግን እምባ ከየት አባቱ ደርቋል ከረጢቱ። ሳቅ ሳቅም ይለኛል፣ ስቆ ላይ ስቅ ጥርሴ፣ ስቃ ያለቀሰች መከረኛ ነፍሴ። መሳቅና ማልቀስ ከሰው ልጅ ታላላቅ ጸጋዎች ዋነኞቹ መሆናቸውን ውሻ ሆኜ አረጋግጫለሁ። ለእንስሳት ካልሰጧቸው የተፈጥሮ ጸጋዎች ሁለቱን የሚያስንቅ የለም። ሁለቱ ሴቶች ሲጨቃጨቁ ይሰማኛል፣ እኔን ይግባ በሚል። እብድ ቢሆንስ ትላለች እናትየዋ። ድምጿ እንደ ሰውነቷ ቀጭን አይደለም። 6 ወንድ የዋጠች ይመስል ያስገመግማል። በዛ ላይ ክፉ መሆኗን ያረጋግጣል። የስነ ልቦና ሊቅ በሆን ኖሮ ሴትየዋን ከድምጿ ከቅርጿና ከመልኳ በመነሳት ለምን ክፉ እንደሆነች እተነትናት ነበር። የስነ ልቦና ሊቃውንት የሰውን ልጅ ቁመና በማየት ጸባዩን ይተነትናሉ። ያላግባብ ቀጭን የሆኑ ሰዎች ነገረኛና የክፋት ክር መሆናቸውን ከዚህ ሴት የተሻለ ማሳያ ሊያገኝ አይችልም። ሊቃውንቱ ከመልከ ጥፉነት ጋር ተያይዞ የሚመጣውን ጠባይ ጠማማነትም ማጥናት ይገባቸዋል። ሴትየዋ ከቅጥነቷ በላይ መልከ ጥፉም ናት። ልጇ ማህፀኗን ለሌላ ሰው አከራይታ የወለደቻት ይመስል ከእሷ በተቃራኒ ቆንጆ ናት። አንዳንድ አስቀያሚ ሰዎች ለምን ቆንጆ ልጅ እንደሚወልዱ ግራ ይገባኛል። ለዚህም እንስሳት ይሻላሉ። የእንስሳት አስቀያሚም ቆንጆም የለውም። ከመልከ ጥፉነቷ በላይ ድምጿ የጅብ ድምጽ ይመስላል። የስምጥ ሸለቆን ጅቦች ዕለት ስታዳምጥ በማድጓ ድምጻቸው ተጋብቶባት ሳይሆን ይቀራል። ይህም ሁሉ በልቤ የምቦጫጭቃት በሩን ስለዘጋችብኝ መሆኑ ሳስበው በአመለካከቴ ላይ የበሩ መጠርቀም ተጽዕኖ እንዳሳደረብኝ ተረዳሁ። ልጅቷ በሩን በእርጋታ ወጣችና ወደ እኔ በቀኝ እጇ እያመላከተች እብድ ውሻ ለመሆኔን ታስረዳት ጀመር። ጤነኛነትን ከማስረዳት ይልቅ እብደትን ለማስረዳት ቀላል ነው። እብድ እንዴት ሊሆን ይችላል? አይሆንም። ለምን ቢባል እብድ ውሻ ለይቼ የማላውቅ ይመስልሻል? እብድ ውሻ እኮ ጅራቱን ይሸጉጣል። ጅራቱን ተመልክተሻል? ከወገቡ በላይ እንደ ከዘራ የተቆለመመ ነው። ይህን ስሰማ ለመጀመሪያ ጊዜ ጅራቴን ዞር ብዬ ተመለከትኩት። አልዋሸችም። እረ ለመሆኑ ከመቼ ወዲህ ነው የውሻ ወዳጅ ሆንሽው? እማ የዋለልኝን ውለታ ባለማወቅሽ ነው። መልአክ ተመስሎ ነው ከጉድ ያወጣኝ። እንዲያውም ስሙን መላኩ ብየዋለሁ። ወይ ስምን መልአክ ያወጣዋል አሉ? እማ በእኔ ይሁንብሽ፣ ይህ ውሻ ጤነኛ ነው። ይህን ሙሉ በሙሉ አረጋግጥልሻለሁ። ምናልባት ከለመደና የሚያሰጋሽ ከሆነ በጠዋት ተነስቼ እንደማስከትበው ቃል እገባልሻለሁ። ይህንን ስትል ልቤ በደስታ ጮቤ ትረግጥ ጀመር።
በዚህ ጊዜ ቆመው እስኪከራከሩ አፍታ አልሰጧቸውም። በልጅቷ እግሮች መሃል ላጥ ላጥ ብዬ ገባሁ። ወዲያውኑ ልጅቷ በሩን ከውስጥ ጠረቀመችው። እናቷ አፏን ለመናገር አሞጥሙጣ ቀረች። ዝዋይ ባሻ ሰፈር ቃል የተገባልኝን ክትባት ስጠባበቅ ሳምንታትን ፈጀው። የልጅቷን ስም ስጠራ ሰምቼ አውቂያታለሁ። እቴቴ ትባላለች። ለምን ይህን ስም አወጡላት ብዬ ሳስብ ነበር። ለነገሩ ስሟ ለእኔ ተስማምቶኛል። አቴቴ ቃሏን አክብራ ታስከትበኛለች በማለት ባሻ ሰፈርን ሙጥኝ ብዬ ስባጅ እግረ መንገዴን ከባሻ ሰፈር ወጣ እያልኩ ዝዋይን ከእግረ እስከ ራሷ አስጥቻታለሁ። እንዲህ ካላደረግኩ ቀኑም አይመሽልኝም። ከአዲስ አበባ 160 ኪሎ ሜትር ወደ 99 ማይል ርቀት ላይ የምትገኘው ዝዋይ ከተማ በቅርቡ አዲስ ስም ወጥቶላታል፣ ባቱ የሚባል። ባቱ የሚለው ቃል የተገኘው ግጦሽ ፍለጋ ከባሌ በተራቡ ፈረሶቻቸው ገስግሰው ሐራ ደንበል ከደረሱ ከጥንት የኦሮሞ ነገዶች ነው። ከዚህ ረግረጋማ የጨሌ አረንጓዴ በተጎናጸፈ ሐይቅ ዳርቻ ሲደርሱ ያወጡት የመጀመሪያ ቃል ባቱ የሚል ነበር። ባቱ ትርጓሜውም አጥብቀን የምንሻው ምድር አምላክ ቸረን ማለት ነው። በሌላም በኩል ባቱ የሚለው ቃል የምትችል የምትሸከም የሚል ትርጉም ይሰጣታል። ይህንንም ብለው ፈረሶቻቸውን ለግጦሽ አሰማሩ። ዝዋይ ከሚለው ቃል ግን ራሱን የቻለ ሌላ ትርጉም ያለው ነው። ሰው እያለሁ አንድ አዛውንት ሲያወጉ እንደሰማሁት ዝዋይ ከሚል የግዕዝ ሐረግ የመጣ ነው። ወበቅ የሚያቃጥል የሚል ትርጉም አለው። ስያሜውም የዝዋይን ስምጥ ሸለቆዊ ኑባሬ የሚገልጽ ነው። ዝዋይ የሚለውን ስያሜ ያመጡትም የአክሱም ቀሳውስት ናቸው። ከዮዲት ጉዲት መራሹ ጭፍጨፋና ዘረፋ በመሸሽ ታቦተ ጽዮንን ይዘው በመሰደድ ዝዋይ ሐይቅ ለመደበቅ በደረሱበት ወቅት የጠበቃቸውን የስምጥ ሸለቆ ወበቅ ዝዋይ በማለት ነበር የገለጹት። ዝዋይ ከተማ እንደ ማንኛውም የኢትዮጵያ ከተሞች ስም ለመቀየር ተገዳለች። ከቅርብ ዓመታት ወዲህ ብዙ ከተሞች ስማቸውን ቀይረዋል። አዋሳ፣ ሐዋሳ፣ አላባ፣ ሃላባ፣ አለማያ፣ ሃሮማያ፣ ናዝሬት፣ አዳማ፣ ደብረ ዘይት፣ ቢሾፍቱ፣ ዝዋይ፣ ባቱ በሚል ስማቸውን ቀይረዋል። ስማቸው የተቀየረው የነፍጠኛ ስያሜ ነው በማለት የጸረ ነፍጠኛ ትግሉን በቀድሞ ስማቸው ላይ በቀይ ቀለም በመኮለምና ቀይ ሽብር በማፋፋም ነው። ነገር ግን ከተሞቹ ስማቸውን የቀየሩ እንጂ ግብራቸውን አልቀየሩም። ዝዋይ ከተማ የዝዋይን ሐይቅ ተንተርሳ የተቆረቆረች ከተማ ናት። እኔ ውሻ በሆንኩበት በዚህ ዘመን ከ53,000 ሕዝብ በላይ ይኖርባታል። ምን ያህል ውሾች እንደሚኖሩ ግን የተደረገ ጥናት የለም። ቄራው ከከተማዋ ርቆ ስለሚገኝ ለውሾች ተስማሚ አለመሆኑ እርግጥ ነው። ለአንድ ከተማ ቄራ በቅርቡ ከሌለ ከተማ አይባልም። ከተማን ከተማ የሚያሰኘው የጠገበ ውሻ ሲጮህበት ነው። አለበለዚያ በዚህ ወበቅ በወጠረው ከተማ ውስጥ ምላሱን ጎልጉሎ የሚያለከልቅ ውሻ ከማላዘን በቀር ውው አይጠበቅበትም። ሐይቁ ባይኖር ኖሮ ወበቁ እንኳን ውሻን ሰውንም አያኖርም ነበር። ከሐይቁ የሚነሳው ቀዝቃዛ ነፋስ ሕይወትን ይዘራል። ስለ ሐይቁ ሳነሳ አንድ ሀተታ ተፈጥሮ ታወሰኝ። ስለ ሐይቁ አፈጣጠር የተነገረ አፈ ታሪክ ነው። ዝዋይ ሐይቅ በጥንት ጊዜ የጉድጓድ ውሃ ነበር ይባላል። ታዲያ ቆንጆቹ ከጉድጓዱ ውሃ ከቀዱ በኋላ ገደሉን በተበጀለት መቅጠሚያ መቅጠም ይጠበቅባቸው ነበር። ሆኖም አንድ ቀን አንዲት እናት እንስራዋን በጀርባዋ አዝላ ወደ ገደሉ ትመጣለች። የልጇ ለቅሶ ከሩቅ ይሰማት ነበር። በችኮላ ትረሳና ውሃዋን ቀርታ ገደሉን በእፊያው ሳትገጥመው ትመለሳለች። ውሃው ወደ ውጭ መፍሰስ ሲጀምርና ሜዳውን ይሞላል፣ ደሴቶችንም ይፈጥራል። ከሐይቁ የሸሹት ሕዝቦችም ደሴቱ ላይ መኖር ይጀምራሉ። ይህ አፈታሪክ ሊታመን ባይችልም በሐይቁ መሃል ግን 5 ደሴቶች ይገኛሉ። ገሊላ፣ ደብረ ሲና፣ ደብረ ጽዮን ወይም ደግሞ ቱሉ ጉዱ፣ ጌቴሴማኔ ወይም ደግሞ ፍንድሮ እንዲሁም አብርሃም ወይም ደግሞ ጸደቻ ይባላሉ። በየደሴቶቹ ላይ ቤተክርስቲያናት ይገኛሉ። እነዚህ ቤተክርስቲያናት በክፉ ቀን ጊዜ አያሌ ቅርሶችና ታቦታትን ለመደበቅ አገልግለዋል። ከደሴቶች እየተወሰዱ በሌላ አካባቢ የተተኩ አድባራት እንዳሉም ይነገራል። በወንጌላዊው ቅዱስ ማርቆስ እጅ እንደተቀረጸ የሚነገርለት ቅዱስ ገብርኤል ጽላት ከዝዋይ ደሴት ተወስዶ ቁልቢ እንደተተከለ ተመዝግቧል። ቁልቢ ገብርኤል እስከ ዛሬ ታቦት ጽዮን የሚያስሱ ሰዎች አይኖቻቸውን ከዚህ ሐይቅ ላይ አላነሱም። ይህን ሳስብ የግራም ሃንኮክ ገጠመኝ ትዝ አለኝ።
ግራም ሃንኮክ ታቦተ ጽዮንን ፍለጋ ከደሴቶቹ አንዱ ወደ ሆነ ወደ ደብረ ጽዮን ደሴት ሰተት ብሎ ይገባል። በትህትናና በመልካም ፈገግታ የተቀበሉትን ሞኖክሴ በጥያቄ ያጣድፋቸው ይገባል። ታቦተ ጽዮን ወደዚህ ደሴት መታ ነበር ብለው ያምናሉ? በደንብ ሲሉ ይመልሳሉ፣ ጥርጣሬ የሚነበብባቸው አባት። ለምን ወደዚህ መጣች? ከዮዲት ጉዲት ዘረፋ ለመደበቅ። ለምን ያህል ጊዜ እዚህ ቆየች? ለ72 ዓመታት። ከዛስ ወዴት ተወሰደች? ወደ አክሱም። በድጋሚ አልመጣችም? በፍጹም። ጽላተ ሙሴ ወደዚህ ደሴት የመምጣቷን የሚተርክ ጥንታዊ መጽሐፍ እንዳለ ሰምቻለሁ። እውነት ነው? አሁን ሞኖክሴው ገጽታቸው ይለወጣል። ላየው እችላለሁ? ትችላለህ። ግን በመጽሐፍ ውስጥ ታቦቱን የሚመለከተው ክፍል ተገንጥሏል። አንድ ሰው ከ20 ዓመታት በፊት መጥቶ ታቦቱን በተመለከተ የተጻፉትን ገጾች ቀዶ ወስዷቸዋል። የውጭ ዜጋ ነው? አይደለም፣ ኢትዮጵያዊ ነው። ተፈልጎ ሊገኝ አልቻለም። በዚህ ሁኔታ የግራም ሃንኮክ ታቦተ ጽዮንን ፍለጋ ይወሳሰባል። ይህን ሳስብ በውሻ ጭንቅላቴ ውስጥ የተገነጠለው ገጽ የሚል ሐሳብ ተቀበቀበ። ደራሲ በሆን ኖሮ ለመጽሐፌ ርዕስነት እጠቀምበት ነበር። ይህን ሐሳብ ወደ እኔ ይምጣ እንጂ ከዝዋይ ሐይቅ ዳርቻ ሆኜ ያለ ደሴቶቹ ላይ የተተከሉትን አይኖችን አልነቅላቸውም። በደሴቶቹ ላይ እስከ 15000 የሚደርስ ሕዝብ ይኖራል። የዛይ ብሔረሰብ። ዛይ የኢትዮጵያ ብሔረሰብ ማቅለጫ ተብሎ ቢጠራ ሐሰት አይሆንም። የአያሌ ዘሮች ድምር ውጤት ነው። ትግሬው፣ አማራው፣ ኦሮሞው፣ ጉራጌው በአንድ ደም ስር ይፈሳል። የቋንቋው ጉራማይሌነት ይህን ይመሰክራል። ከስደት እስከ ትፍሰት በእምነተ ጽናት የኖረ ሕዝብ ነው። በተለይ ክፉ ቀን ተብሎ በሚጠራው የረሃብ ዘመን ክፉኛ የተፈተነ ሕዝብ መሆኑን ታሪክ ዘክሮታል። በሌላ በኢትዮጵያ ክፍል በክፉ ቀን ጊዜ ከከብቶች በት ውስጥ ጥሬ ተፈልጓል። በዝዋይ ደሴቶች ደግሞ ጠፈር ተቀቅሎ የቀን ሞጫ ሆኗል። አሳ ማጥመድ የማይችሉ አቅመ ደካሞች በአሳ አንጀት ጋሻ መሬታቸውን ለውጠዋል። ከዚህ በተቃራኒ የፍስሐና የተድላ ታሪካቸውንም ማንሳትና ማስታወስ ይቻላል። አሁን ውሻ ሁኜ ከሩቅ ልመልከታቸው እንጂ ስለ አስማት በማጠናበት የምርምሬ ወቅት ሰው ሁኜ ገብቼባቸዋለሁ። አጥቁ ስለሚባለው አስማተኛ መሪያቸውም ብዙ ጠይቄያለሁ። አጥቁ ወደዚህ ደሴት የመጣው በአህመድ ግራኝ ወረራ ወቅት እንደሆነ ይነገራል። አመጣጡም ቅርሶችን ከወረራ ለመታደግ ነበር። አስከትሎ ካመጣቸው ሰዎች ጋርም የራሱን ጎሳ መስርቶ ተቀመጠ። ጎሳውም ወይዘሮ ተባለ። የወይዘሮ ጎሳ ከሚታወቅበት ነገር አንዱ ሹሉዳ እርሙ መሆኑ ነው። ውሻ በመሆኔ የስጋ ነገር አይሆንልኝም። ሹሉዳ የተባለውን የስጋ ክፍል እርማቸው ያደረጉበት ምክንያት እስራኤላውያንን ብለው ስለሚያስቡና ያዕቆብን በምድረ ሉዛ ያደነዘዘው መልአክ የጭኑን ሹሉዳ ሲነካው ነው ብለው ስለሚያምኑ ነው። አጥቁም ሹሉዳ እርሙ ነበር። ጥበበኛውና አስማተኛው አጥቁ በደሴቶቹ ላይ የሚኖረውን ሕዝብ ለማስተዳደር ከእርሱ ቀድሞ የነበረውን መሪ አሚን አብን ለመወዳደር ይሞክራል። አንድ ቀን ሁለቱ ተፎካካሪዎች አስማተኛ አጥቁና አሚን አብ ይፎካከራሉ። የውድድሩ ጥያቄ ከአንድ ፍሬ ዘንጋዳና ከአንድ ዘለላ ዘንጋዳ ማኛው ይከብዳል የሚል ነበር። አንድ ፍሬ ዘንጋዳ አለ አስማተኛው አጥቁ ፈጠን ብሎ። ዘለላው ሳይመዝን እንዴት ፍሬው ይመዝናል? ዘለላው ዘንጋዳ ይላል አሚን አብ። ፍሬው ዘለላው፣ ፍሬው ዘለላው፣ ይመዘን። ሚዛን ቀረበ። አንዲት ፍሬ ዘንጋዳ በአንድ በኩል፣ አንድ ፍሬ አልባ ዘለላ ዘንጋዳ በሌላ በኩል ሚዛኑ ላይ ተቀመጡ። አንዷ ፍሬ መዘነች። በሕዝቡ ፊት ተደጋግሞ ተመዘነ። አሁንም አንዷ ፍሬ መዘነች። አጥቁ አሸነፈ። አስቀድሞ ውርርዱን ያሸነፈ ይመራል ተብሎ ነበርና የተባለው ተፈጸመ። አጥቁ መሪ ሆነ። ሆኖም በአጥቁ የአስማት ጥበብ እንጂ አንዷ ፍሬ ዘንጋዳ የዘንጋዳውን ዘለላ ትመዝን እንደማትችል ሁሉም ደምድሞ ተበተነ። ስለ አጥቁ አስማት የሚነገሩ አያሌ አፈ ታሪኮች ሰው እያለሁ ሰብስቤ ነበር። የአስማት መዛግብቱን ፍለጋ ያልማሰንኩት ገደል የለም። በውሻ አእምሮዬ የወጣሁት የወረድኩት ሁሉ እየተመላለሰብኝ አይኖቼን ከሐይቁና በሐይቁ መሃል ላይ ከተቆነቆኑት ደሴቶች ላይ መለስኳቸው። ወደ ራሴ፣ ወደ ሕይወቴ። ወደ ባሻ ሰፈር መመለስ ግዴታዬ ነው።
እቴቴ እኔን የማስከተቡን ጉዳይ ለምን ችላ አለችው? ቃል አውጥቼ ያልነግራት ነገር ከወዴት አባቴ። አፌ አፈ ውሻ፣ ገጼ ገጸ ከልብ። እንደገና ሰው የመሆን ተስፋ አይኖረኝ ይሆን? እንጃልኝ።